ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ሁሉ ሰላም ነው አልሐምዱሊላህ። ሰሞኑን አንዳንድ የኸይር ስራዎች፣ መልካም ስራዎች የሚዟዟሩ በሶሻል ሚዲያዎች አሉና ከነዛ መካከል አንዱ ልጥቀስላችሁና እስኪ ከቻላችሁ የገባችሁ ፎሎም ታድርጉታላችሁ። ልጁ በጣም ልበቀና መልካም ሰው ነውና ሙክታርን የማያውቀው ሰው የለም። የተፈጠረው ነገር ሰሞኑን በየቦታው የእርዳታ ጥሪ ነበረ። በሶሻል ሚዲያ ላይ በጣም ብዙ በደብረ ብርሃን ያሉ ወገኖች እንዲረዱ በጣም ብዙ ጥረት ሲደረግ አይተናል። በመቀሌ ያሉት የተቸገሩ ሰዎች እንዲረዱ በጣም ርብርብ ሲደረግ አይተናል። ግን ወሎ ደቡብ ሐይቅ ጃሪ የምትባል ሰፈር ያሉ ተፈናቃዮች ለነዛ ማንም ሲረባረብላችሁ አላየንም። ማን ነው እስቲ ሊቭ ላይ ተሰብስቦ ወሎ ሐይቅ ደቡብ እዛ ጃሪ ቦታ ላሉ ሰዎች እርዳታ ያሰባስብ ያለ ቲክታከር አለ? አይታችኋል? ማንም የለም። ስለዚህ አንድ ልበ መልካም አንድ ልበ ቀና የሆነ ወንድማችን ሙክታር የማንንም እገዛ የማንንም ዲገፋት አይፈልግ። በብቻው አይታችሁ ከሆነ ቢያንስ ከ400,000 ብር በላይ ወጪ አድርጎ እነዛን ሰዎች ሄዶ ጎብኝቷል። ለዚህ ለሰው ምስጋና አይገባውም? ለዚህ ለልጅ ምስጋና አይገባውም? እኔ አንድ የታዘብኩት ነገር ሐይቅ ላይ ምን አለ መሰላችሁ? በቃ ብዙ የምናውቃቸው ወንድሞቻችን ቅንጭላታቸው ፋስት የሆኑ ልጆች አሉ። በቃ ተምረውም በጣም ፋስት የሆኑ ልጆች ነበሩ። እንዲሁ ቲክታከርን ለራሳቸው እንኳን ባይጠቀሙበት ዩቲዩበር ሆነው እንኳን ለራሳቸው መጠቀም ቢያቀታቸው ግን እንደዚህ አይነት ችግር ላይ ያሉ ወገኖችን አውጥተው እንዲው በቃ ችግራቸውን እንኳን የሚያሳውቅ ዩቲዩበር አንድ ቲክታከር ፌመስ ይታጣል ሐይቅ ላይ። እስቲ ሐይቅ ማን ነው እንዶ አንድ ፌመስ አለ የምትሉኝ? አንድ ዩቲዩበር አለና እስቲ የወገኖችን ችግራቸውን ያወጣል የምትሉኝ እስኪ አለ እንዴ? እኔ ሐይቅ ላይ ወላሂ ካሳዘነኝ ነገር እንዲሁ በቃ አንዱ ይሄ ነው። ምክንያቱም አንድ ፌመስ ወይንም አንድ ዩቲዩበር እንኳን ቢኖር የነዛን የሰዎችን ችግር እዛ ቦታ ሄዶ ችግራቸውን አጋርቶ በሶሻል ሚዲያ ላይ ልበቀና ህዝብ ሞልቷልና እነዛን ሰዎች እንዲረዱ ያደርግ ነበር። ግን ማንም አልተመለከታችሁም ከዚህ ከወንድማችን ከሙክታር በቀር ማለት ነው። አላህ መልካም ስራህን አላህ ይውደድልህ። ለአላህ ብለህ ሰርተው እንዲሆን ነገ ከአላህ ታገኘዋለህና ለአንተ ደግሞ አላህ የበለጠ ነገር ይሰጣል ያ ረብ ኢንሻአላህ። ሰላም አለይኩም ወራህመቱላህ